ቴዲ አፍሮ በኢቶሪካ አልበሙ ከለቀቃቸው ከ18ቱ ዘፈኖች ውስጥ ቁጥር 15 ላይ የተቀመጠው መሬማ የተሰኘው ዘፈን እንግዳ ስሜት ፈጥሮብኛል። ለመሆኑ መሬማ ማን ናት? እንደኔ እምነት ቴዲ መሬማን ሲያያት መልኳ ወገኖቹን ስለምትመስል በተለይ በአረብ አገራት ያሉ እህቶቹን አስታውሶ ዘፈነላት እንጂ መሬማ ከነዚያ እህቶቹ መሃል አንዷ አይደለችም። የወገን አምሳያ እንጂ ራሷ ወገን አይደለችም። ባጭሩ መሬማ ኢትዮጵያዊት አይደለችም ባይነኝ። ስለዚህ ማናት መሬማ? ጎበዝ፣ የዛሬው ልዩ መሰናዷችን እውነተኛዋን መሬማ ተዋወቋት ይለናል። ኢትዮጵያዊቷን የየመን ከርታታ፣ የትናንቷን ጀግና፣ የዛሬዋን አንገት ደፊ፣ አገር አልባዋን መሬማን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቴዲ አፍሮ ያው እንደ ልማዱ በጥበብ ካሳበደን ይኸው አንድ ሳምንት ሆነን፣ ዛሬም አልተሻለን። የቱን ወደን የቱን መጣል እስኪያቅተን ጆሮ አዋጅ ሆኖብን በጥበብ እንደተሳከርን ይኸው አለን እስካሁን። ከ18ቱ ዘፈኖች ቁጥር 15 ላይ የተቀመጠው ዘፈን ግን እንግዳ ነገር ጥሎብኝ አለፈ። መሬማ። ለመሆኑ መሬማ ማናት? መጀመሪያ ስሰማው እንደ ብዙዎቹ አድማጮች እኔም ቴዲ ይህንን ዘፈን በአረብ አገር ላሉ እህቶቻችን ነው የዘፈነው ብዬ ነበር። በእርግጥ እነዚህን ውድ እህቶቻችንን በዚህ ዘፈን ላይ አንድ ቦታ ላይ ይዘክራቸዋል። ሉብናን፣ በይሩት፣ ኳታር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ በማለት በአረብ በረሃ ቀን ከሌት እየለፉ ኑሮ የሚገፉትን እነዚያን ውድ ዜጎቻችንን ያስታውሳል። ነገር ግን መሬማን ከእነርሱ ምድብ እንዳላስቀመጣት የሚገባን ባያት አምሳያዬን ብጠራት አትሰማ መሬማ ሲለን ነው። ቴዲ መሬማን ሲያያት መልኳ ወገኖቹን ስለምትመስል በተለይ በአረብ አገራት ያሉ እህቶቹን አስታውሶ አዘነላት እንጂ መሬማ ከነዚያ እህቶቹ መሃል አንዷ አይደለችም። የወገን አምሳያ እንጂ ራሷ ወገን አይደለችም። ስለዚህ ማናት መሬማ? ወዲህ አላቃት አቃተኝ ደግሞ ላልፋት ይልና ስትሄድ ይከተላታል። እሷ ግን አትመልስም። እንዲያውም በዝምታዋ ስታስቸግረው ላላ አትበይኝ፣ በቃ አይሆንም፣ ጠጋ ብለሽ አውሪኝ እስቲ ያለሽበት ሁኔታውን እያለ ያለመሰልቸት ይለምናታል። ልብ በሉ፣ ላላ ማለት በአረብኛ አይሆንም ማለት ነው። ያ ማለት መሬማ አረብኛ ነው የመግባቢያ ቋንቋዋ። እንዴት ነው ነገሩ? ጠጋ ብለሽ አውሪኝ እስቲ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስተክዢ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ። ቆይ አንዴ፣ በየአረብ አገሩ ጎዳና በመጥረግ የሚተዳደሩ ሴቶች እህቶቻችን ሊኖሩ ይችላሉ። ግን እነዚህ እህቶቻችን በአብዛኛው የሚታወቁት በቤት ውስጥ ሰራተኝነት ነው። እንዲያውም የማዳም ቅመሞች የሚል የተለምዶ ስም አላቸው። መሬማ ግን በሐሩሩ መንደር፣ በሃጋይ በረሃ ማዶ ባብል የመን፣ በሰንዓ ከተማ የጎዳና ጽዳት ሰራተኛ ሆና ነው ቴዲ ያገኛት። ሰንዓ ጎዳና ላይ የቴዲ አምሳያ ነች። የየመን ዋና ከተማ የሰንዓን ጎዳና ትጠርጋለች። ከዚህ በፊት አይቷት ባያውቅም አምሳያው ነችና ሳያናግራት ማለፍ አቃተው። ስሟን ከሰው ጠይቆ ሊያናግራት ሲጠራት አትመልስም። ምናልባት ማናገር አትፈልግም፣ ወይም ደግሞ የቴዲን ቋንቋ መናገር አትችልም። ስለዚህ ላላ አለችው። ማናገር አልፈልግም ወይም ያንተን ቋንቋ አልችልም ማለቷ ነው። ምክንያቱም ቋንቋዋ አረብኛ ነው። ስለዚህ መሬማ ኢትዮጵያዊት አይደለችም። እናማ ታዲያ መሬማ ማነች? ቅድም እንዳልኩት ቴዲ መሬማን የተጠጋት በየአረብ አገሩ ካሉ ታታሪ እህቶቹ መካከል አንዷ መስላው እንደሆነ ነግሮናል። እሷ ግን ያገሬ ልጅ ብላ በጉጉት አልተቀበለችውም። ጭራሽ ላላ አለችው። ከስሟ እንደተረዳነው ሙስሊም ነች።
እንደ አፋር አፍሌታ የጠየመው የእርሱና የእሷን መልክ መመሳሰል አይቶ የአገሬ ልጅ ነች ብሎ አሰበ። የድሬዋ አይሻ፣ የሐረሯ ረምላ፣ የጅማዋ አለውያ፣ የወልቃይጧ አልፊያ፣ የወራቤዋ ሂክማ፣ የአዲስ አበባዋ ሐናን፣ የደሴዋ ፈትያ፣ የሰመራዋ ሐያት፣ የጅጅጋዋ ዘይነብ፣ የውቅሯ ማህፉዛ ትሆናለች ብሎ አሰበና ሰላም ሊላት ቢጠጋት የእሷ መልስ ላላ ብቻ ሆነ። ስለዚህ ማነች መሬማ? ነገሩ ወዲህ ነው። ከ1500 ዓመት በፊት በአክሱም ዘመነ መንግሥት ኢትዮጵያ ባህር ተሻግራ የየመንን ምድር ሳትቀር ትገዛ ነበር። ከባህር ወዲያ ያለውን አገር ለማቅናት በርካታ ወታደሮች እዚያ ሄደው ተፈርተው ተከብረው በታላቅ ክብር ይኖሩ ነበር። እዚያው ወልደው ርስት አቅንተው እየኖሩ እያለ እዚሁ አገር ቤት በተነሳ ተከታታይ የእርስ በርስ ጦርነት የአክሱም ስልጣኔ ወደመና የኢትዮጵያ ከፍታ ተገታ። የመን የሰፈሩት የትናንቶቹ አገር አቅኚዎች ሕልውና አደጋ ላይ ወደቀ። የትናንት ተፈሪዎች ዛሬ ፈሪ ሆኑና ጭራሽ ሀገር አልባ ሆኑ። ትናንት አስካሩል ሀበሽ ወይም የኢትዮጵያ ወታደሮች ይባሉ የነበሩ ባለግርማ ሕዝቦች ዛሬ ሞሐመሽን ወይም የተናቁ የተገለሉ ተብለው የትም ተጣሉ። መላው የመናዊ ላለፉት 1000 ዓመታት አልአክደም ወይም ባሮች እያለ ይጠራቸው ጀመር። በጎሳ በተከፋፈለች የመን እነርሱን እንደ አንድ ማህበረሰብ የሚቀበላቸው ጠፍቶ ርስት አልባ ሆነው በሰንዓ ከተማ ዳር ላይ ዳስ ሰርተው ነው ኑሯቸውን የሚገፉት። በዘመናት ታሪክ ከተቀያየሩ የየመን ገዢዎች መሃል አንዳቸውም መሐሙሽኖቹን እነ መሪማን አይደለም እንደ ዜጋ እንደ ሰው እንኳን ቆጥረዋቸው አያውቁም። ወንዶቹ በየቤቱ ቆሻሻ ማንሳት፣ ሴቶቹ ደግሞ የሰንዓን ጎዳናዎች መጥረግ ብቻ ነው ለእነርሱ የተፈቀደ ሥራ። በዚህ የመከራ ኑሮ ላይ ሆና ነው እንግዲህ መጥረጊያዋን ተደግፋ ተክዛ እያለች ቴዲ መሬማን ያገኛት። አምሳያውን እንዴት ያዋራት? ቋንቋ የለማ። ምስኪን መሬማ። ላለፉት ብዙ ዓመታት እነዚህ አምሳያዎቻችን እነ መሬማ ማንነታቸውን ለማስከበር መራራ ትግል እያደረጉ ነበር። እንዲያውም የአሜሪካኖቹን ጥቁሮች ብላክ ላይቭስ ማተር አይነት እንቅስቃሴ ጀምረው ለዓለም መንግስታት ድምፃቸውን እያሰሙ ነበር ሁላ። በኋላ ግን ትልቁ የየመን የእርስ በርስ ጦርነት ሲጀምር የእነርሱን ጉዳይ አቤት የሚለው ጠፋ። እንግዲህ ጉደኛው ቴዲ ይህንን የታፈነ የወገኖቻችንን ድምፅ ነው በዚህ ሥራው ይዞ የወጣው። ለመብታቸው የሚያደርጉትን ትግል ከማገዝ በፊት ግን መጀመሪያ እርስ በርስ መተዋወቁ ይቀድማል ብሎ ነው ቴዲ መሬማን መከተል የያዘው። ማዶ ባብል የመን በሰንዓ ከተማ ውበትሽን እያየው ስወጣ ስገባ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን ይላታል መሬማን። እናንተም እወቋት ኢትዮጵያዊቷን የየመን ከርታታ የትናንቷ ጀግና የዛሬ አንገት ደፊ አገር አልባዋን መሬማን። ጨርሻለሁ። ይህን ድንቅ ታሪክ በማኅበራዊ ትስስር ገጹ ጽፎ ያደረሰን ቢልልኝ በጋሻው መንግሥቱ ነው። የዝግጅት ክፍላችንም ተወዳጁ ድምፃዊ ቴዲ አፍሮ ቅርብ ነው አይርቅም የኢትዮጵያ ትንሣኤ እንዳለው የኢትዮጵያ ትንሣኤ ፈጥኖ ይበሰር ዘንድ ልባዊ መሻቱን ይገልጻል። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼርና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።